ቤተሰቦቼ ክብራትና ክብራን የኔ የብርቱካን 5 አክባሪዎች ተመልካቾች ሁላችሁንም አመሰግናችኋለሁ። ለምትሰጡኝ አስተያየት ጥያቄ ሁሉ ሁላችሁንም ከልብ አድርጌ ነው የማመሰግነው። እስከ መጨረሻ ቪዲዮውን አዳምጡት፣ አበረታቱ ቤተሰቦቼ። እንግዲህ ዛሬ ታህሳስ 12 ነው። የአመቱ አጭሯ ቀን ተብላለች። በዛሬ እንግዲህ ሳይንሶች ያው የተፈላሰሙ ያዩት ቀን ነውና ታህሳስ 12 አጭሩ ቀን ነው ተብሏል። በስንት ነው? በኢትዮጵያ 12 ሰዓት ትጨልማል ተብሏል። በአንድ ሀገር ደግሞ 9 ሰዓት ይጨልማል ተብሏል። በአንድ ሀገር ደግሞ 24 ሰዓት ብርሃን ነው፣ 24 ሰዓት ጨለማ ነው ኢትዮጵያ ውስጥ ማለት ነው። እና በውጭ ዓለም መሰለኝ 9 ሰዓት የሚጨልመውና ሁላችሁንም ጥያቄ አስተያየት ይስጣችሁ። ሁሉ ትንሽ ወሬ ዘብረረቅ ሊልባችሁ ይችላል። ሰዎች ስላሉ ሀሳብ እንዲሰርቁት ይችላሉና እናንተ ደግሞ ላይክ ሰብስክራይብ አድርጉኝ። እስከ መጨረሻ ቪዲዮውን አዳምጡ። ስለምትሰጡኝ አስተያየት ጥያቄ ሁሉንም ከልብ አድርጌ ነው ማመሰግናችሁ። ፈጣሪ ይጠብቃችሁ። ዳይ ወደ ቪዲዮ እስከ መጨረሻ ቪዲዮውን አዳምጣት ቤተሰቦቼ። እና ጥያቄ አስተያየት ካላችሁ ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስከ መጨረሻ ቪዲዮውን አዳምጡና እኔም ደግሞ ጥያቄ አስተያየታችሁን አይቼ እመልስላችኋለሁ። ገናው እየደረሰ ነው ቤተሰብ እና ያው ሁሉም ነገር ከቪዲዮ ተረዱኛላችሁ ብዬ አስባለሁ። አሁን ከሱ አይሰማም። ሰላም ክብሯትና ክብሯን ተመልካቾች የኔ የብርቱካን 5 ቻናል ፋሚሊ ሰላም በያለው በሀገር ውስጥ በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ስለጠፋሁበት ምክንያት አንዳንድ ልበላችሁ የኔ መጣሁት ቤተሰቦቼ። ይሄን ሰሞን ጠፍቻለሁኝ እና በውስጥም አውርታችሁኝ አልመለስኩላችሁም። በጣም ይቅርታ አድርጉልኝ ቤተሰቦቼ። እና ዶሮቹን ስንት አስገባሻቸው ምናምን ያላችሁኝም አላችሁና ስለዛ አንድ ላይ እነግራችኋለሁ ማለት ነው። ያኔ ይሄን ሰሞን ትንሽ ጥሩ አየር ላይ አልነበርኩም። ያው እኔ መቼ ደህና እንደምሆን ግን ጥያቄ ሆኖብኛል ቤተሰብ። እስኪ አበረታቱኝ እናንተ ደግሞ ማለት ነው። ላይክ ሼር ሰብስክራይብ አድርጉኝ። ስወዳችሁ ሀገሬ ልጆች አበረታቱኝ ማለት ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው። ያው እኔ ማለት እኔ ዘንድሮ ግን ከብዶኛል። አላቅም ብቻ እንዴት እንደማልፈው አላቅም ብቻ ምን እንደሆነ አላቅም ከብዶኛል። ግን ሰላም አይደለሁኝም። ይሄን ሰሞን ሰላም ነው የጠፋሁት ማለት ነው ቤተሰቦቼ። ጨጓራዬን ነው ያመመኝ፣ ጨጓራዬን ነው ጠበል ሂጂ ብላችሁኛልና ጠበል እስከምሄድ ዶሮችን እስከማጣራ ነው። አሞራ ይዞራል፣ አሞራ ይዞራል ዶሮቹ። ዛሬ ፉቲውን በላ እንደዚህ እንደ ግድ ነው እንደ የኔ ስንት ቀኔ እና ቤተሰቦች ያው ዶሮችን እስከማጣራ ድረስ ነው ጠበል ነው የሚሄዱት። አሁን በኋላ አንደኛና ቀጥታ ዳይሬክት ወደ ጠበል ነው የሚሄደው። እሺ ዶሮቹ ያው አንዴ አይጣሩልኝም፣ ብዙ ጊዜ ይፈጁብኛል። ብዙ ስለሆኑ ብዙ ጊዜ ነው የሚፈጅብኝ ለመሸጥና ለማጣራት ማለት ነው። እና ባለኝ ነገር ሁሉ ተመስገን ነው የምለው። ግን ያው ጥሩ አይደለሁም በጣም ጨጓራዬ። አንድ ጊዜ ምግብ ተበላው ጾም ነው፣ ጾም ሰዓት ምግብ በላለሁ ቁጭ ነው የሚለው፣ አይፈጭም በቃ ቀረር እንዳለ ቁጭ ነው የሚለው። በዛ አጋጣሚ እያመመኝ ነው እና የጠፋሁበት ምክንያት ይቅርታ አድርጉልኝ። በውስጥ መልእክት አስቀምጣችሁልኝ ያልመለስኩላችሁ ይቅርታ አድርጉልኝ። ስለጠፋሁም አም ሶሪ ይቅርታ አድርጉልኝ ቤተሰቦቼ። እንደገና ደግሞ ዶሮቹ ስንት አስገባሻቸው ያላችሁኝ፣ ዶሮቹ ያስገባኋቸው 250 ነው። 250 ሂሳብ ነው ያስገባኋቸው ማለት ነው። እንግዲህ 250 ሂሳብ ባስገባቸውም ያሁን ላይ እግዚአብሔር ይመስገን ያው ካገኙት ካስገባኋቸው ወጪ እያወጣሁ ነው የመጣሁት ማለት ነው። እንደዛ ላይ ያስገባኋቸው በዚህ ማለት ነው። ግን 45 ቀን ናቸው ብለው ነው የሸጡልኝ ዶሮቹ። ግን 45 ቀን እንጃ መሙላታቸውን 45 ቀን ቢሞሉ እንደዚህ አይቀነሱብኝ ነበረ። እኔ ቤተሰብ ያስገባቸው ምን መሰላችሁ? እስተፋሲጋ ወንዶች ስለሆኑ እስተፋሲጋ ድረስ ላበላቸው ነበር። በቃ አንደኛና አንዱ ወስኜ እስተፋሲጋ ድረስ ላበላቸው ወስኜ ነው ያመጣኋቸው። ነገር ግን
አሁን እዚህ ጋር በቀን እየጣልኩ ሲመጣ በጣም ትግስቴ ያለቀ ገባችሁ? ትግስቴ ያለቀ። ለምን አልኩኝ እኔ ሲጀመር ድሮንም የሰው ምሪት ነው ገባችሁ? ዶሮ ምን ትስቃለህ? እውነቴን ነው የምላችሁ። ተንኮሉ ተዶሮ ጋር ትንጫጫ እንደውል ምናምን ዶሮ አርቢ ዶሮ ጥቅም ታገኛለሽ አለኝ ማለት ነው። እና እንዲህ ትክክል እኮ ነው። አላጠፋሁም እኔ የራሴ የኔ ምርት የኔ ሀሳብ ምን መሰላችሁ? ከብት ማለት ያኔ ውቴሉ ያኔ ተውት አይጠቅም። እዚህ ጋር ያው ፍሪ ቤት ነው ያገኘሁት ማለት ነው። ስለዚህ የኔ ሀሳብ ምን መሰላችሁ? በጎች ማብላት እንደዚህ ታይም አይፈጁም። ጧት አውጥታችሁ አብልታችሁ አጥታችሁ ፍርሽካ ምናምን ልብቅ ሰጣችሁ ማጎር ትችላላችሁ። ይሄንን ደግሞ ሲስተም አጎቴ አዲስ አበባ እነዚህን ስለሚሰራ ከሱ ትምህርት ወስጃለሁ። ምንም ሳይደክም ዘና ብሎ ፈታ ብሎ እንደፈለገው በልቶ አርዶ ምናምን ነገራ አመት ባል ሲመጣ እንደፈለገው ነው የሚጠቀመው። ሱቅም አለው በትርፍ ታይሙ ስቃለ እንዴ በትርፍ ታይሙ ሱቁን ይሰራል። በዛ ታይም ደግሞ በጎቹን ያበላ ምናምን። ከዛ እኔ ያየው የታየኝ እዚህ ጋር ቦታ ስላለ ሰፊ ስለሆነ ግቢው እንደዚህ ከብቶች ማብላት እና ማለት ሰው ያይነካካችሁም የነጻነት ስራ ነው ገባችሁ? የሆነ ታይም እግዚአብሔር ፈቅዶልኝ የራሴን የሆነ የግል ስራዬን ጥሩ ስራ እስከምሰራ ድረስ እኔ ያሰብኩት ይሄንን ነበረ ገባችሁ? አሁን እሱ ግን ደግሞ ተሰው አላቅም ብቻ እንዴት እንዳሰበው አላቅም። ዶሮ አርቢ ብሎ እሱ አሳመጣኝ። እኔ ደግሞ አንዴ ሂሳብ ተሰሩልኝ ብሩን የማስበው ውድቀትን አላስብም። የሚገርማችሁ ነገር አሁን እዚህ ቦታ ቢደርሱ ይሄን ያህል ወጭ ብታወጪ ዶሮቹ ይሄን ያህል ብር ብታወጪ አለኝ፣ ለቀለብ ይሄን ያህል ብር ብታወጪ አለኝ። እዚህ ቦታ ቢደርሱ ምን ያህል ትሸጫለሽ? አንተ አታስቀኝ። እኔ ቪዲዮ እየሰራሁ ነው ድድ ዴ እንዴ ኦ ማይ ጋድ እንዴ ከዛ ማለት አይሄ ለቀለባቸው ይሄን ያህል ብታወጪ አለኝ፣ ለዶሮቹ ይሄን ያህል ብር ብታወጪ አለኝ። የዚህ ጊዜ በዚህ ይሄን ያህል ወራት ብታበይ በዚህ ወራት ይሄን ያህል ብር ታጣሪያለሽ አለኝ። እኔ ደግሞ ሂሳብ ተሰራልኝ ችግር አለብኝ፣ የብር ችግር አለብኝ። በጣም ስግብግብ ነኝ ማለት እንደ ስግብግብነቴ ደግሞ አያልፍልኝም፣ እወርቃለሁኝ። የፈለገችው ታምር ይሆን አልወጣትም፣ እወርቃለሁ። በመስገብገብ አይደለም እኔ ያየሁት አንዴ ሁለቴ ማለት ነው። ስለዚህ ያው አሁን ላይ ዞሮ ሁለተኛ ደካም ነው ሆነብኝ። እንደገና አስገብቼ ያችን ያወጣኋትን ብር ለማግኘት ነው። አሁን ደግሞ ፈጣሪ ያችን ያወጣኋትን ብር ሌላው ለመድኃኒት ለቀለም ምናምን ያወጣሁት ቀርቶ የጉልበቴ ቀርቶ ጉልበቴ ጨጓራዬን ያቆሰሉት እነሱ ናቸው ማለት ነው። እነሱ ናቸው ማርያም እንምላችሁ። ያንን መድኃኒት አድርጌ እነሱ ጋር ልቀልብ ስሄድ በቃ መታቱ ምኑ ያ ነው ጨጓራን ያቆሰለኝና ለበሽታ የሰጠኝ ማለት ነው። ነገስ ነው ፎቶ ነው እንዴ እኔን አትሁኝ እንዴ ምን ነው ህልም ሆነባችሁ እኔ ማየት እንዴ እና ማለት ነው። ይቅርታ ቤተሰቦች በመሃል ላይ እየቆራረኩባችሁ ነው ማለት ነው። እና ላጣራና እኔ ዳይሬክት ወደ ጸበል ነው የምሄደው። እኔ የምኖር ችግር ጥያቄ ሆኖብኛል። የመኖሬ ራሱ ተስፋ የለኝም። ለምን ተስፋ እንዳሰጠኝ አላቅም። ይሄ ደግሞ ተስፋ ያልሰጠኝ ምክንያት ጠበል ቦታ ግድ መሄድ አለብኝ ማለት ነው። በቃ ጠበል ሄጄ መውደቄንም መነሳቴንም እግዚአብሔር ነው የሚያደርግልኝ ማለት ነው። እና ከገቢ ሆናችሁኝ ሁላችሁም እና በርታታት ጎበዝ በርቺ፣ ነገ ብዙ ቦታ ትደርሻለሽ የምትሉኝም አመሰግናለሁ። የጠፋሁበት ምክንያት ያው የሰላም ስራ አጣሁ ብቻ ነው፣ ለሌላ ችግር አይደለም። ይሄን ሰው ቪዲዮ ታሰራ የቀረሁ ትላችኋለሁ ቤተሰቦች። ያው አንድ ስራ ግን ሲሰራ ያው ግን አንድ የራሳችሁን ስራ እስከምታገኙ የራሳችሁን ስራ እስከምትሰሩ
የራሳችሁን የግላችሁን ስራ እስከምትሰሩ ድረስ የሆነ ብዙ ፈተና ይደርስባችኋል ማለት ነው። ብዙ ውጣ ውረድ አለ። ከዛን ደግሞ በወረቀታችሁ ተመስገን ብላችሁ እዛ ስኬት ላይ መድረስ አለባችሁ ማለት ነው። ምክንያቱም ብትወርቁም በወረቀታችሁ ደስተኛ መሆን አለባችሁ። እውነት ውርቀታችሁ በጣም ደስተኛ ሊያረጋችሁ ይገባል ማለት ተመስገን ነው ማለት ያለበት ፈጣሪ እንደተመሰግኑት በጣም ተመስገን ማለት አለባችሁ። ነገ ሌላ ቀን ነው። ዛሬ እናንተ ወደቃችሁ ነገ ትነሳላችሁ። ነገ ምን እንደሚገጥማችሁ አይታወቅም። አላ ነገ ምን እንደሚሰጣችሁ አይታወቅም። እና ቤተሰቦቼ